ሰላም ቤተሰብ ወደ ዱባይ መታችሁ መስራት ለምትፈልጉ ሁሉ ይሄንን መልእክት በትክክል ብታደምጡ ወይም ደግሞ ሼር ብታደርጉት እንግዲህ አሪፍ ነው እላለሁ። አሁን ላይ በጣም ብዙ ወንዶች ወደ ዱባይ እየመጡ ይገኛሉ በተለያዩ አይነት ስራዎች ማለት ነው። ነገር ግን ይህ ሁሉ ነገር ከመሆኑ በፊት በትክክል ማወቅ ያለባችሁ መረጃዎች እንግዲህ ደላሎች የማይነግሯችሁን ወይም ደግሞ እናንተ ቦታው ላይ ካልመጣችሁ የማታውቁትን አንዳንድ መረጃዎች ለመስጠት ነው። በዚህ አጋጣሚ ሰውን ወደ ዱባይ አትምጡ ወይም ሌላም አውሮፓ ሀገር አትሂዱ ብዬ አልመክርም። ምክንያቱም የኑሮ ውድነቱ እጅግ በጣም አስቸጋሪ በሆነባት ሀገር እንደዚህ የስራ አጥ ቁጥሩ ሰው ተምሮም ሳይማርም የስራ አጥነት ቁጥሩ በጣም በበረከተበት ሰዎች ራሳቸውን ማጥፋት በበዛበት ሀገር ላይ ሆነው ሰዎች እድላቸውንና ጣፋታቸውን ዞር ብለው እንዲያዩ እመክራለሁ። ነገር ግን በምን አይነት መንገድ የሚለው ነው ዋናው ጥያቄ። አሁን ላይ ወደ ዱባይ እጅግ በጣም ብዙ ወንዶች የሚመጡት በተለያዩ የኮንስትራክሽን ስራዎች፣ ክሊነርስ፣ እንደዚህም ደግሞ ሴኩሪቲ ምናምን ነው የሚያመጧቸው። ይህ ሁሉ ግን ሲሆን ስለ ስራው ብዙ አስቸጋሪ ነገሮች አሉ። ያንን ነው ማወቅ ያለባችሁ። ብዙዎቻችን ከሀገር ስንወጣ እግሬ ከሀገር ይውጣ እንጂ ማንኛውንም ስራ እሰራለሁ ምናምን ብለን ነው ከደላላ ጋር የምንነጋገረው እና ደላሎች ደግሞ ያዘጋጁትን ስራ በእኛ ቃል ተመስርተው ነው የሚሰሩት ማለት ነው። ምንድነው እዚህ ሀገር ስትመጡ አሁን የአየር ንብረቱ እጅግ በጣም ከባድ ሙቀት እየሆነ ነው። በዚህ ሙቀት የኮንስትራክሽን ስራ እጅግ ፈታኝ ነው። እጅግ በጣም ፈታኝ ነው። እንኳን የኮንስትራክሽን ስራ የሚሰራ አይደለም ኖርማል ቤት ውስጥ ለሚሆን ሰው ራሱ ሙቀቱ ከበድ እያለ ነው የሚወጣው። የጽዳትና ሌሎች ስራዎች ረጅም ሰዓት ነው የምትሰሩ። ይህንን ነገሮች ጥንካሬያችሁን አምናችሁ ነው ከደላላ ጋር መነጋገር ያለባችሁ ማለት ነው። ለኢትዮጵያን አሁን ላይ ክፍት የሆነው ስራ ኮንስትራክሽን እጅግ በጣም ከባድ ነው። በእርግጥ የሚሰሩ ሌሎች ሰዎች አሉ። እንደገና ደግሞ እንደዚህ የበረሃ ስራዎች እንኳን አሁን የሉም። አብዛኛው ከተማ ውስጥ ሆነው ግን እጅግ በጣም አድካሚ ነው። ትልቁና ዋናው ጉዳይ ግን ስራውን ከገባችሁ በኋላ እንደፈለጋችሁ መውጣት አትችሉም ነው። ገብቷችኋል? እዚህ ሀገር ላይ ሲኖር በ2 አመት ቪዛ ነው። አንድ የ2 አመት ቪዛ የሚሰጠው በኮንትራት ነው፣ በስራችሁ ኮንትራት ማለት። ስለዚህ በፈለጋችሁበት ጊዜ ገብታችሁ በፈለጋችሁበት ጊዜ ማውጣት አትችሉ። ያንንም አምናችሁ መሆን አለበት ማለት። ከዛ በተረፈ እንግዲህ ገንዘብ ከመከፈላችሁ በፊት እርግጠኛ የምትሆኑ ብዙዎቻችሁ በማን ደላላ እንደመጣችሁ አታውቁም። እዚህ ከመጣችሁ በኋላ ኢትዮጵያ ያለውን ደላላ እንጂ እዚህ የተቀበላችሁን አታውቁም። ስለዚህ ይሄ የደላሎችን ሰንሰለት በደንብ ማወቅ መቻል አለባችሁ ማለት ነው። ምክንያቱም ለመጠየቅም ለመክሰስም ምንም ለማለት ያስፈልጋል ማለት ነው። ከዛ በተረፈ በጣም ብዙ ሰው እንግዲህ አሁን ላይ የወንዶች ልጆችን ከሀገር ወደዚህ እያመጡ ይገኛል። እንግዲህ በትክክል የሚሰራውንም በትክክል የማይሰራውንም ሌባውንም ሰራተኛውንም መለየት አስቸጋሪ ነው። ዞሮ ይህንን ተንተረሳችሁ በትክክል የምትመጡበትን ሰው የምትመጡበትን ስራና የምትመጡበትን የስራ ሁኔታ በደንብ ማወቅ አለባችሁ ብዬ አብላለሁ። ከዛ በተረፈ እንግዲህ መልካም የስራ እድል ሁላችንም ስንመጣ የብዙ ደላሎችን ቤት ደጅ ጸንተን እንደገና እዚህ ከመጣን በኋላ በጣም ብዙ አስቸጋሪ ነገሮችን ነው ያሳለፍነው እያለፍንም ያለ ነው። ስለዚህ ያን ነገር ጊዜያዊ መሆኑን አምናችሁ ጠንካራ ሆኖ መስራት ይጠበቅባችኋል። ነገር ግን የምትመጡበትን ስራ ቀድማችሁ ማወቅ፣ የደላላችሁን ቁጥር እዚህ ሀገር ያለውን ኢትዮጵያ ያለውን እንደዚሁም ደግሞ የስራ ሁኔታውን መረዳት። አንዴ ከገባችሁ እንደ ኮንትራት 2 አመት ምናልባት ተካሳችሁ ለመውጣት ከ6 ወር በላይ መስራት ይጠበቅባችሁ። ከዚያ ውጪ እንደ ሴቶቹ ህግ ወጥ ሆኖ መኖር ለወንድ ልጅ በጣም አስቸጋሪ ነው። ምናልባት ወይ የሴቶቹ ቅምጥ ሆኖ ወይ ደግሞ እንግዲህ ተባራሪ ስራዎችን እየለቃቀሙ መኖር ካልሆነ በስተቀር በጣም ያለ ቪዛ ለወንድ ልጅ ከባድ ነው። ስለዚህ ቪዛችሁን እንዳታጡ ሆናችሁ እንድትመጡ ነው። እንግዲህ በዚህ ጉዳይ ላይ ያለኝ አስተያየት ለበገለው ተጨማሪ ካለ እመለሳለሁ። ይመቻችሁ።